በታሪክ ውስጥ እጅግ ባለጸጋውና አደገኛው ወንጀለኛ ማን ነው ተብሎ ቢጠየቅ መጀመሪያ የሚመጣው ስም ፓብሎ እስኮባር ነው። በአንድ ወቅት በዓለም ሰባተኛው ባለጸጋ የነበረ፣ በቀን $60 ሚሊዮን ገቢ የሚያገኝ፣ ነገር ግን በሺዎች ለሚቆጠሩ ሰዎች ሞት ምክንያት የሆነው ሰው። ለአንዳንዶች የኮሎምቢያው ሮቢን ሁድ፣ ለሌሎች ደግሞ ጨካኝ ገዳይ። ዛሬ በዚህ ቪዲዮ የፓብሎ እስኮባርን አስገራሚ፣ አስፈሪና አነጋጋሪ የሕይወት ታሪክ ዝርዝር እንመለከታለን። ፓብሎ ኤሚሊዮ እስኮባር ጋቪሪያ እንደ አውሮፓውያን አቆጣጠር ታኅሳስ 1 ቀን በ1949 በኮሎምቢያ ሪዮ ኔግሮ ተወለደ። አባቱ ገበሬ፣ እናቱ ደግሞ መምህርት ነበሩ። ፓብሎ ገና በልጅነቱ ትልቅ ምኞት ነበረው። 22 ዓመት ሲሞላኝ ሚሊዮነር ሆናለሁ ብሎ ለጓደኞቹ ይናገር ነበር። ወንጀል የጀመረው የመቃብር ድንጋዮችን ሰርቆ በመሸጥ፣ የሎተሪ ቲኬቶችን በማጭበርበርና መኪና በመስረቅ ነበር። በ1970ዎቹ መጀመሪያ ላይ ግን ትርፉ ወዳለበት ወደ ኮኬን ንግድ ገባ። ይህም ሕይወቱንና የኮሎምቢያን ታሪክ ለዘላለም ቀየረው። ፓብሎ ሜዴይን ካርቴል የተባለውን ድርጅት መሠረተ። በ1980ዎቹ አጋማሽ ላይ ወደ አሜሪካ ከሚገባው ኮኬን 80 በመቶውን የሚቆጣጠረው እሱ ነበር። በየወሩ የገንዘብ ታሎችን ለማሰር ብቻ ለላስቲክ $2500 ያወጣ ነበር። አይጦች የሚበሉት እና በዝናብ ይበላሽ የነበረው ገንዘብ በዓመት $2 ቢሊዮን ይገመት ነበር። ፓብሎ አንድ መመሪያ ነበረው፣ ብር ወይም እርሳስ የሚል። ወይ ጉቦ ተቀብለህ ትገዛለህ፣ ካልሆነ ግን በጥይት ትገደላለህ ማለት ነው። ፓብሎ ስልጣን ፈለገ እና በ1982 የኮሎምቢያ ምክር ቤት ተለዋጭ አባል ሆኖ ተመረጠ። ለድሆች ቤቶችን በመገንባትና እግር ኳስ ሜዳዎችን በመስራት የሕዝብ ድጋፍ ለማግኘት ሞክሯል። ነገር ግን መንግሥት ወንጀለኛነቱን አጋልጦ ከፓርላማ ሲያስወጣው ፓብሎ ጦርነት አወጀ። ዳኞችን፣ ፖሊሶችና ፖለቲከኞችን መግደል ጀመረ። እንደ አውሮፓውያን አቆጣጠር በ1989 አቪያንካ የተባለውን የመንገደኞች አውሮፕላን በማፈንዳት 107 ንጹሃን ሰዎች እንዲሞቱ አድርጓል። በመጨረሻም ፓብሎ ከአሜሪካ ተላልፎ ላለመሰጠት ከመንግሥት ጋር ተደራደረ። የራሱን እስር ቤት ላ ካቴድራል ገነባ። እስር ቤቱ ጃኩዚ፣ የእግር ኳስ ሜዳና የምሽት ክበብ ነበረው። መንግሥት ወደ እውነተኛ እስር ቤት ሊያዛውረው ሲሞክር ፓብሎ አመለጠ። ለ16 ወራት በጫካና በድብቅ ቤቶች ውስጥ ተደበቀ። በዚህ በሽሽት ወቅት ፓብሎ አንድ አስገራሚ ድርጊት አረገ። በወቅቱ ትንሿ ልጁ ማኑኤላ እስኮባር በብርድ ክፉኛ ታመመች። ሰውነቷ በቅዝቃዜ ይንቀጠቀጥ ነበር። በቤቱ ውስጥ ደግሞ የሚቀጣጠል እንጨትም ሆነ ሌላ ነዳጅ አልነበረም። ፓብሎ ለልጁ ሙቀት ለመስጠት ሲል ያደረገው ነገር ዓለምን ያስገረመ ነበር። በእጁ የነበረውን $2 ሚሊዮን የአሜሪካ ዶላር በጥሬ ገንዘብ አውጥቶ እሳት አነደደው። ለእኛ $2 ሚሊዮን የሕይወት ዘመን ሀብት ቢሆንም ለፓብሎ ግን ልጁን ለጥቂት ሰዓታት ለማሞቅ የሚጠቀምበት ተራ ማገዶ ነበር። ይህ ድርጊቱ ለገንዘብ የነበረውን ግድየለሽነትና ለልጆቹ የነበረውን ጥልቅ ፍቅር በአንድ ላይ ያሳያል። ታኅሳስ 2 ቀን 1993 ከ44ኛው ልደቱ ማግስት ፓብሎ ከልጁ ጋር በስልክ ሲያወራ የነበረው ሲግናል ተጠልፎ ተያዘ። በሜዴይን ከተማ ጣሪያ ላይ በነበረ የተኩስ ልውውጥ ተገደለ። አንዳንዶች ፖሊሶች ገደሉት ሲሉ፣ ቤተሰቦቹ ግን ተላልፎ ከመሰጠት ራሴን እገድላለሁ ይል ስለነበር ራሱን እንዳጠፋ ያምናሉ። የፓብሎ እስኮባር ታሪክ በስግብግብነት፣ በደም እና በኃይል የተሞላ ነው። ዛሬም ድረስ የእሱ ስም ሲነሳ ኮሎምቢያ ያንን ጥቁር የታሪክ ጠባሳ ታስታውሳለች።